በሁለት ሀገር የወንጌል መልእክት ክርስቶስን ቀጥታ የኛን አምላክ ሞተ ከመ ይስዐሮ ለሞት አለ። ሞተ ከመ ያሕይወሙ ለሙታን ለሕሙማን አለ። ሞት ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ አለ ታላቁ ሊቅ አባ ሕርያቆስ። በጣም በሚገርመው እዚህ ቅዳሴው ላይ ሞተ ከመ ይስዐሮ ለሞት፣ ሞተ ከመ ያሕይወሙ ለሕሙማን ወይም ለሙታን፣ በነፍስ የታመሙ በሥጋ የሞቱ እነዚህን ያድናቸው ዘንድ አለ። ሞትን ይሽረው ዘንድ ክርስቶስ ተገረፈ፣ ተሰቀለ። የሁሉ ነገር ሲደረግ ሐዋርያት እዚህ ቤት ውስጥ ነበሩ። ከባድ ነው። ክፉ ቀን በሰው አትፍረዱ። እሺ ወገኖች፣ እከሌ እንዲህ ነው እከሌ እንዲህ ነው ብላችሁ አትፍረዱ። ክፉ ቀን መጥፎ ነው። እውነቴን ነው የምላችሁ። ክፉን ከማየት እግዚአብሔር ይሰውረን። አቅሙም የለንም፣ ሞራሉም የለንም። አሁን ራሱ ያለንበት ዘመን ወደ ዕለተ ዓርብ ይጠጋል። በብዛት የኢኮኖሚው አካባቢ ስቅለትን ይመስላል። አሁን ያለንበት ዘመን መምህራን ስቅለትን እኮ ይመስላል። ምክንያቱም አብዛኛው ሰው አሁን ትንሣኤ ስጋውን ያከበረው ካራ በአፉ በመብላት ሰው በዓይኑ በማየት ነው ያከበረው። የሚገዛበት የለውም ማለት ይሄ እኮ ከስቅለት ዕለት አይተናነስም። ይህንንም ዘመን በጥበብ እንድናልፈው እግዚአብሔር ይርዳል። ብዙ ሰው ትንሣኤን ያከበረው ካራ ላይ ስጋ ቤቱን ምን በማለት አውቋል? በመብላት ሳይሆን ምን በማለት በማየት መግዣ ስለሌለው ማለት ነው። ከዚህ ክፉ ዘመን ይሰውረን። ዓርብ ዕለትን ይመስላል የዓርብን ጭንቅ። ስለዚህ ጠፍተው ማለት 11 ሐዋርያት ከዚህ በዛች በመከራከር ተሰውረው ነበር። ከ11 አንዱ ዮሐንስ ወልደ ነጎድጓድ ብቻ ከእመቤታችን ጋር እስከመጨረሻው ሥርዓተ ቀብሩ ሲቀጥል፣ ሌሎቹ ግን በተለያየ ቦታ ወይም በሚሸሸጉበት ቦታ ውስጥ ነበሩ። ያንን ችግር ግን ክርስቶስ የተነሳ ዕለት ሌሊት እንደተነሳ በጠዋት እንደተነሳ ወገኖች እንደተነሳ ሌሊት ጠዋት የሄዱት ሴቶች ናቸው። እናቶቻችን ሽቶ ይዘው እነ ማርያም መግደላዊት የመጀመሪያውን የክርስቶስን ትንሣኤ ያበሰሩት እናቶቻችን ናቸው። ለምን ይመስላችኋል? የመጀመሪያውን የክርስቶስ ሰው መሆን የሰማ የእናቶቻችን ጆሮ ነው። እንደገና ደግሞ አሁንም ደግሞ የትንሣኤ ዕለት የክርስቶስን መነሳት ዓለም በመጀመሪያ ከመላእክት ቀጥሎ የሰማ የእናቶቻችን ጆሮ ነው። ለምን ይህን ሰማ? አጭሩ ጊዜ ካለን አያት እናደርገዋለን። እና የተወደዳችሁ ክርስቲያኖች ወገኖች በእውነት ነው የምላችሁና ጠዋት በሌሊት ተነስተው እሑድ ዕለት የትንሣኤ ዕለት ከጠዋቱ 11 ሰዓት አካባቢ ገስግሰው ሲሄዱ እናቶቻችን ሽቱ ሊቀቡ ነው የሄዱት። እነሱ በሀገራቸው ልማድ አስከሬኑን ጠዋት በሦስተኛው ቀን ሽቶ ይቀባሉ ማለት ነው።